እንደ 10ኛው ዓመት የአኒቨርሰሪ ስጦታ ያርጌ እርግዝናዬን ይዤለት ፊቱ ቀረብኩ። ካለን ቅርበት ካለን ፍቅር ተነስቼ በፍጹም ከሱ እንደዚህ አይነት ምላሽን ለደቂቃ እንኳን አላሰብኩም። እንኳን እርጉዞኜ አርግዤልሃለሁ ያንተን ጽንስ ሆዴ ላይ ይዣለሁ ብዬው ይቀርና 10 ዓመት ቆይተን ከ10 ዓመት በኋላ ይሄ ጥያቄ መነሳቱ ራሱ አሁን ትክክለኛው ሰዓት ነው ብሎ ወደ ጋብቻ እንደሚደረደር ተስፋ አድርጌ ነበር። ምክንያቱም እኔና እሱ እንድንጋባ ብዙ መስዋዕትነት ከፍያለሁ። በእርግጥ እሱ ወስኖ ቆርጦ ለጋብቻ ቢዘጋጅ የቤተሰቦቹም ሆነ የወንድሞቹ ረብሻ እንደማያስቆመው አውቃለሁ። መቸገር ነው፣ ሌላ ምንም አይመጣ። ለኔ ደግሞ ፍቅራችን ትዳራችን ከችግርም ከሁሉ ነገር በላይ ነው ብዬ አስባለሁ። የሥራ ሰው ነው፣ ሰው ይወደዋል። ከምንም ተነስቶ በአጭር ጊዜ ውስጥ የራሱን ነገር መገንባት ይችላል ብዬ አምንበታለሁ። ያን ሳምንበት በጭፍን ወይ ከፍቅር ተነስቼ አይደለም። ልክ እንደዛ አይነት ሰው ነው። በትንሽ ጊዜ ውስጥ የእነሱን ካምፓኒና ድርጅት የት እንዳደረሰው እኔም እሱም የምናውቀው ነገር ነው። እሱም ወስኖ አሁንም አገባለሁ ብሎ ቁርጥ የሆነ ነገር ቢነግራቸው ለጊዜው ቢንገጫገጩም ቢቆጡም መጨረሻው ግን እሺታ እንደሚሆን እምነት ነበረኝ። የዛ ዕለት እንደነገርኩሽ ውድ ስጦታዎችን ይዞ ውድ ቦታ እራት ጋብዞ እያወራን ባለንበት ሰዓት ያው የተለመደው ጥያቄን አቀረብኩኝ። አሁንስ ምን እያሰብክ ነው? የኔና አንተ ጋብቻ እስከ መቼ ነው? እኔ እኮ ሴት ልጅ ነኝ፣ እድሜ እየሄደ ነው። አላሳዝንህም? እዛ አብራ ሃይስኩል ላይ የነበረች ትንሽዬ ልጅ ጓደኞቿ፣ ታናናሾቿ፣ ታላላቆቿ ሁሉ አግብተው ልጅ ወልደው ከብደው እየኖሩ እኔ ግን አንተን ጥበቃ 10 ዓመት መቆየቴ በራሱ ትንሽ አይከብድህም? አሁን የመጨረሻ ነው፣ መጋባት አለብን። ከፈለክ በገሃድ ከፈለክ በድብቅ። አሁን ወደ ኋላ መሄድ የምትችልበት ሁኔታ ላይ አይደለህም አልኩት። ምንድነው አለኝ። አርግዣለሁ አልኩት። ታው ላይ ያዘውን ብርጭቆ ለቀቀው። በዚህ ደረጃ ይደነግጣል ሳይሆን ይደሰታል ነበር ያልኩት። ድንጋጤው በጣም ከባድ ነበር። ምን ነው ለምን ደነገጥክ አልኩት። የምርሽ ነው ወይስ እየቀለድሽ ነው አለኝ። ለምንድሬ ነው? በቃ በተመሳሳይ ሁኔታ ሞከርኩ ለዓመታት። አንተ ለጋብቻ ልትወስን አልቻልክም። አሁን እርጉዝ ነኝ፣ ምንም ላረግ አልችልም። ግዴታ መጋባትና ልጃችንን መውለድ አለብን። መቼስ ከልጅህ በላይ የሚሆን ምንም ምክንያት አይኖርህም አልኩት። ጸጥ ብሎ ቆየ። አታደርጊውም፣ እየቀለድሽ ነው አለኝ። አርግዣለሁ። በእርግጥ እኔም አስቤበት አይደለም፣ ግን ተፈጥሯል። አሁን እዚህ እድሜ ላይ ቆሜ ማርገዜ በራሱ በጣም የሚያስደስተኝ ነገር ነው። ስለዚህ በጣም ደስ ብሎኛል፣ አርግዣለሁ አልኩት። በፍጹም የወንድሞቼ ሁኔታ አብሶ ታላቅ ወንድሜ ሳያገባ በፍጹም ላገባ እንደማልችል ታውቂያለሽ። የፈለግሽውን ሁሉ አረግልሻለሁ፣ በገንዘብም በምንም ነገር የምትፈልጊውን ነገር ጠይቂኝ። ይሄን ልጅ አስወጪ፣ የኔና አንቺም ሁኔታ እዚህ ጋር ያበቃላል። ሁለት ማመን አቃተኝ። ምን አልክ አልኩት። አዎ በቃ ህይወትሽን ኑሪ። ብዙ እድሜሽን በልቼብሻለሁ፣ ብዙ ነገሮችን አሳልፌብሻለሁ አውቃለሁ። ነገር ግን ከዚህ በኋላ የዚህን ያህል ዓመት ጠብቂኝ፣ የዚህን ያህል ጊዜ ጠብቂኝ እያልኩኝ እድሜሽን መብላት አልፈልግም። እንዲሁም ደግሞ ያላባት የሚያድግም ልጅ እንድትወልጂ አላበረታታሽም። ከምንም በላይ ልጅ በወድም ልጅ ብፈልግም በትዳር በህጋዊ መንገድ የሚወለድ ልጅ ነው እንጂ በየመንገዱ የሚወለድም ልጅ አልፈልግም። ስለዚህ የፈለግሽውን ነገር ጠይቂኝ እባክሽ፣ ይቅር በይኝ፣ እኔን አትጠብቂኝ፣ ተይኝ፣ ህይወትሽን ኑሪ ያለኝ። ፍቅረኝነት ከጀመረን በ3ኛው ዓመታችን ላይ በሄዶ ቤተሰቡን ማግባት ፈልጋለሁ ብሎ ጠየቀ። ሁሉም ነበር የሳቀበት፣ ሁሉም ነበር ያላገጠበት። እነዚህ ሁሉ ታላላቆች ሳያገቡ ቁጭ ብለው እነሱ ባለፉበት በደከሙት ሀብት ላይ ብናስቀምጥ ስራን ከታች ሳታይ ምንም ሳትለፋ ሳትደክም ገንዘብ መቁጠር ብትጀምር ትዳር አልክ ብለው አላገጡበት፣ ተቆጡት፣ ውሻ አደረጉት ቤተሰቦቹ። ያልኩት ነገር ትክክል አይደለም እንዴ? በጣም ህፃን ነኝ እንዴ? ገና ነኝ እንዴ ለትዳር ብሎ እስኪያስብ ድረስ እናቱም ወንድሞቹም አስደነገጡት። ከበላዩ ብዙ ወንድሞች አሉት። የመጀመሪያው የሀብቱ መሰረት ወንድሙ እስካሁን አላገባም። ከሱም በታች ያሉት ማናቸውም አላገቡም ከሴቶቹ ውጪ። ስለዛ ለዛ ቤት እሱ እንደ ህፃን ልጅ ነው የሚታየው። ትምህርት ከጨረሰ በኋላ ፍቅረኛዬ በጣም ፈጣንና ጎበዝ ስለነበረ አብዛኞቹን የወንድሞቹን ኃላፊነት እሱ ጠቅልሎ ከታላቅ ወንድሙ ቀጥሎ ያለው የሀብቱ ተጠሪና ሀብቱን የሚያደራጀው እሱ ሆነ። ሙሉ ኃላፊነት የባንኩንም የስራውንም የድርጅቱንም የፋብሪካውንም ታላቅ ወንድሙ ለሱ ተወ። ከታላላቆቹም በልጦ የሀብቱ ኃላፊነት ላይ እሱ ተቀመጠ። ያም ኃላፊነት ሰጥቶት አላሳፈረው። በፍጥነቱና በጉብዝናው ድርጅቱን ከነበረበት እጅግ ወዳልተጠበቀ እድገት አመጠቀው። ሀብቱ መሰረቱ የወንድሙ ይሁን እንጂ እንደ ቤተሰብ ሀብት ነው የሚቆጠረው።
ነገር ግን ምንም ነገር ወንድሙ ሳይፈቅድ ወንድሙ ሳያቅ የሚወጣም የሚገባም የሚደረግም ነገር የለም። ሁሉም ቤተሰብ ተሰብስቦ ወንድሙ ባደራጀው ስራ ላይ ይሰራል። ማናቸውም ግን የኔ የሚሉት ምንም ነገር የላቸው። አንድ ነገር ቢሉ ሁሉን ነገር ይነጠቃሉ። ያኔ ፍቅረኛዬም እንደዛ ነበር የተደረገው። ገና የትዳር ሐሳብ ሲያነሳ ወጠጤ ነህ ዱርዬ ነህ ተብሎ ከኃላፊነቱ ተነሳ። የነበረውን ገንዘብ ተነጠቀና ባዶን አስቀርተውት አሁን እንደፈለኩኝ ተባለ። ያ ነገር በጣም ያስደነገጠው ነገር ነበር። ይቅርታ እሺ እናንተ ሳታገቡ ከዚህ በኋላ የትዳርን ወሬ ላላነሳ ብሎ ታርቆ ገባ። ከዛ በኋላ ሌላ 2 ዓመታትን አስቆጠረ። ከ2 ዓመታት በኋላ ስራው ላይም ስር እየሰደደ ነገሮችንም ከሚጠብቁት በላይ ፈጥኖ እያደራጀ የቤቱ ተሰሚ፣ መሪ፣ አማካሪ የኔ ፍቅረኛ ሆነ። ምንም ነገር ሲደረግ ምንም ነገር ሲኮን እሱን ነው የሚያማክሩት። የመጀመሪያ ወንድሙም ሆነ እናቱም ሁሉም ቤተሰብ እሱን ሳያማክሩ የሚወስኑት ነገር እስከማይኖር ድረስ ዶሚኔት አደረጋቸው። አሁን እንኳን እሺ ይሉሃል፣ ምክንያቱም ማምነውብሃል፣ እንዳደግ ትልቅ ሰው እንደሆንክ ስላመኑ ነው ሁሉንም ነገር ላንተ የሚያማክሩትና ባንተ በኩል የሚያልፈው። ይሄን ሁሉ ኃላፊነት ያሸከሙህ እኮ ስላመኑብህ ነው። ቢያንስ አሁን ጠይቅ ብዬ እንደምንም አደፋፍሬው እየፈራ እየተባ አሁንም ሄዶ ጠየቅ። ያኔም አመንህ፣ ፊት ሰጠንህ፣ አማከርንህ፣ ምራን አልንህ። ታላላቆችን አስቀምጠህ እንደው ሌላውን ባታፍር ትልቁ ወንድምህን አታፍርም? እሱ እናንተን እዚህ ለማድረስ የቤተሰቡን ህይወት ለመቀየር አይደል ትዳርን ሴትን ትቶ አንገቱን ሰብሮ ይሄን ሁሉ ነገር እዚህ ያደረሰው? እሱ ሳያገባ አንተ ላግባ ብለህ ሴት ብታመጣ ተድረ ብትወጣ ትንሽ አታፍርም? ትንሽ አይከብድህም? ብለው ድጋሚ የመጀመሪያውን አይነት እርምጃ ተወሰደበት። ያኔ ወሰነ። በቃ ወንድሜ ካላገባ ቢያንስ ሌሎቹ ይቅሩ፣ ታላቅ ወንድሜ ካላገባ እኔ ማግባት አልችልም፣ ማናቸውም አይቀበሉኝም፣ አብሶ እናቴ በፍጹም አትቀበለኝም ብሎ አመነ። ያኔም እናቱ ቀስ ብለው ያሉት ከሴቶች ጋር በመቀራረብ ሰዎችንም በማወቅ ከወንድምህ አንተ ትሻላለህ፣ ይህንን ወንድምህ አንዷን ጎበዝ አቀላጥፍና ዳረው፣ ከዛ በኋላ መንገዱም ይከፈታል። እሱ ካገባ ሁላችሁም ታገባላችሁ። አንተ ማግባት መፈልግ ከሆነ መጀመሪያ ለሱ ሚስት አምጣ ብለው ኃላፊነት ሰጡት። ከኔ ጋር ተማከር። ታላቅ ወንድሙ ሳያገባ እኔና እሱ የመጋባታችን ነገር ህልም ሆነ። የማይሆን መሆኑ ተረጋገጠ። ተወው፣ ሁሉን ነገር ተውላቸው። አንተ እኮ የሥራ ሰው ነህ። ከምንም ተነስተን ማደግ እንችላለን፣ መኖር እንችላለን። ለምን እንዲህ ታደርጋለህ ብዬ ስለው በፍጹም ይሄን ሁሉ የለፋውበትንም አልተውም፣ ቤተሰቤንም አልክድም። እንደዚህ ማድረግ አልችልም። አዲስ ቤተሰብ አመጣለሁ ብዬ የኖርኩበትን ያደግኩበትን ዋጋ የከፈለልኝን ቤተሰብ መተው አልችልም። ለሁላችንም እንዲመቸን አድርጌ እንጋባለን። ትንሽ ታገሽኝ ነው የሚለኝ ስለ ትዳር ባነሳውኝ ቁጥር። ለኔ የሚሆነው የሚያደርገው የሚከፍልልኝ መስዋዕትነት እኔን ትቶ መኖር እንደማይችል እንዳስብ ነው የሚያደርገኝ። መሆን ካለበት በላይ ይሆንልኛል፣ መስጠት ካለበት በላይ ይሰጠኛል። ተንከባካቢ አፍቃሪ ነው። ያኔም ትልቅ ወንድሙን ለማጋባት ስራውን እኔና እሱ ወሰደ። ሙሉ ኃላፊነቱ የኔ ሆኖ ቁጭ አለ። በዛም ወቅት ዙሪያ ላይ ያሉ ያገቡ ማግባት የሚፈልጉ የምትዋወቃቸውን የሰፈሬ ልጆችን ተይ ያልቀረኝ የለም። የሱን ስልክ እየሰጠሁኝ ጥሩ ሰው ነው፣ እንደዚህ ነው፣ ማግባት ይፈልጋል፣ እየደወላችሁ አውሩት እያልኩኝ ስልኩን መስጠት ጀመርኩኝ። እየደወሉ ያወሩትና ብዙም ግን አይሄዱ። ኧረ አንቺ ገገማ ነው፣ ኧረ እንደዚህ ነው፣ ኧረ እንዲህ ነው ይሉኛል። ሴትን መቅረብ፣ ሴትን ማውራት፣ ከሴት ጋር መቀራረብ የሚሉትን ነገር አያውቀውም። በተለያየ ምክንያት ከማንም ጋር ላግባባው አልቻልኩም። መጨረሻ አንድ ነገር ማድረግ ጀመርኩ። እስኪ ወንድምህ የሚወደውን የሚጠላውን፣ መልኳን፣ ከለሯን፣ ሁሉን ነገር ንገረኝ ብዬ ስለ ወንድሙ ስለሚወደው ስለሚጠላው ነገር ጥናት ማድረግ ጀመርኩኝ። ወፍራም ቀይ ሴት እንደሚወድ፣ ማትንቀለቀል፣ አለባበሷ እንደዚህ የሆነ ብቻ ፍቅረኛዬ ወንድሙን በተለያየ ሁኔታ የሚወዳትን አይነት ሴት ምን አይነት ናት የሚለውን ነገር እያጣራ ለኔ ነግረኝ ጀመር። መንገር እንደውም አይደለም እሱ ሲያወራው እሱ ሲለው ሪካርድ እያደረገ ሪካርዱን ነበር የሚልክልኝ።